ሰበር ዜና ከኢራን የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ መገደላቸው በይፋ ተረጋገጠ። ቅዳሜ ዕለት በቴህራን ውስጥ በእስራኤልና በአሜሪካ የጋራ ጥቃት የተገደሉት መሪው ለ37 ዓመታት ኢራንን የመሩ ሀያል ሰው ነበሩ። መንግስት የ40 ቀናት ብሔራዊ ሀዘን ያወጀ ሲሆን ዓለም አቀፍ ስጋቱም በከፍተኛ ሁኔታ ጨምሯል። ተተኪው ማን ይሆናል? የሪቮሉሽነሪ ጋርዱ ምላሽ ምን ይሆን? ሙሉውን መረጃ አሁን ይዘንላችሁ ቀርበናል። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በኢራን የ40 ቀናት ብሔራዊ ሀዘን ታወጀ። የኢራን መንግስት የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ መገደላቸውን በይፋ ማረጋገጡን የሀገሪቱ የመንግስት መገናኛ ብዙሃን ዘገቡ። መሪው የተገደሉት ቅዳሜ ዕለት በቴህራን ውስጥ እስራኤልና አሜሪካ በጋራ በፈጸሙት ጥቃት መሆኑ ተገልጿል። የኢራን መንግስት በከፍተኛ መሪዋ ሞት ምክንያት ለ40 ቀናት የሚቆይ ብሔራዊ የሀዘን ወቅት አውጇል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ሊያሸጋግር እንደሚችል ስጋቶች እየተደመጡ ነው። የአያቶላህ አሊ ካሚኒ የ37 ዓመታት ጉዞ በኢራን ፖለቲካና መንፈሳዊ ህይወት ውስጥ ለ37 ዓመታት የመጨረሻውን ቃል ሲናገሩ የቆዩት አያቶላህ አሊ ካሚኒ ዛሬ በታሪክ መዝገብ ውስጥ የሚቀመጥ ትልቅ አሻራ ጥለው አልፈዋል። አያቶላህ ማለት የአምላክ ምልክት ወይም አንቀጽ ማለት ሲሆን ይህ ማዕረግ በሺዓ ሙስሊሞች ዘንድ እጅግ የላቀ እውቀትና ስነ ምግባር ላላቸው መንፈሳዊ መሪዎች የሚሰጥ የክብር ስም ነው። ተጋድሎና መስዋዕትነታቸው በወጣትነታቸው የሻህ ሙሐመድ ሬዛን አገዛዝ በመቃወማቸው ከ6 ጊዜ በላይ ታስረዋል። በ1979 አብዮት ወቅት በተደረገባቸው የግድያ ሙከራ ቀኝ እጃቸው ጉዳት ደርሶበት እስከ ሕይወታቸው ፍጻሜ ድረስ በግራ እጃቸው ብቻ እንዲጠቀሙ ሆኗል። የስልጣን ዘመናቸው መጀመሪያ ፕሬዝዳንት፣ በኋላም ከ1989 ጀምሮ የሀገሪቱ ከፍተኛ መንፈሳዊ መሪ በመሆን ኢራንን በኒውክሌር እና በኢንዱስትሪ ዘርፍ አዘምነዋል። አያቶላህ ካሚኒ በዓለም አቀፍ ደረጃ ከሶሪያ፣ የመን፣ ፍልስጤምና ሩሲያ ጎን በመቆም ጠንካራ ክልላዊ ኃይል ቢገነቡም በሀገር ውስጥ ግን በሰብአዊ መብት ጥሰትና በሀሳብ ነፃነት መገደብ በተደጋጋሚ ይተቹ ነበር። ጋዜጠኞችና ጸሐፊዎች መሪውን ተችተዋል በሚል ለእስር መዳረጋቸው የአገዛዛቸው ጥቁር ጥላ ተደርጎ ይነሳል። አያቶላህ አሊ ካሚኒ ሚያዝያ 19 ቀን እንደ ኢሮፓያን አቆጣጠር በ1939 በኢራን የተቀደሰች ከተማ በምትባለው በማሻሃር ተወለዱ። ቤተሰቦቻቸው እጅግ ሃይማኖተኞችና ድሆች ነበሩ። ገና በለጋ ዕድሜያቸው የሃይማኖት ትምህርት የጀመሩ ሲሆን በቁም ከተማ ታዋቂ በሆኑ የሻህ መሪዎች ዘንድ ተምረዋል። የሻህ መንግስትን በመቃወማቸው በተደጋጋሚ ታስረዋል፣ ተሰደዋል፣ እንዲሁም ተደብድበዋል። የ1979 አብዮት ሲፈነዳና የሻህ መንግስት ሲወድቅ ካሚኒ የአብዮት ምክር ቤት አባል በመሆን ትልቅ ሚና ተጫውተዋል። ፕሬዝዳንትነታቸው በ1981 እስከ 1989 በኢራንና ኢራቅ ጦርነት ወቅት የሀገሪቱ ፕሬዝዳንት ሆነው አገልግለዋል። ከፍተኛ መሪነታቸው ከ1989 ጀምሮ አያቶላህ ካሚኒ በ1989 ሲሞቱ አሊ ካሚኒ የኢራን ከፍተኛ መሪ ሆነው ተሾሙ። በኢራን ህገ መንግስት መሰረት ከፍተኛው ስልጣን በእሳቸው እጅ ነው። ርዕዮተ ዓለምና አቋማቸው ጸረ ምዕራባውያን፣ አሜሪካን ታላቁ ሰይጣን በማለት ይተቻሉ። የምዕራባውያን ባህልና ፖለቲካ በኢራን ላይ ተጽዕኖ እንዳይኖራቸው በጥብቅ ይከራከራሉ። ኢራን በመካከለኛው ምስራቅ፣ ሊባኖስ፣ ሶሪያ፣ የመንና ኢራቅ ያላትን ተጽዕኖ ለማስፋት ትልቅ ስራ ሰርተዋል። እንደ ሂዝቦላ ያሉ ቡድኖች ዋነኛ ደጋፊያቸው ናቸው። የኒውክሌር ፕሮግራሙ ለሰላማዊ ዓላማ ነው ቢሉም ከምዕራባውያን ጋር ላለው ፍጥጫ ዋነኛ ምክንያት የእሳቸው ጽኑ አቋም ነው። እድሜያቸው 86 ዓመት ገዳማ በመሆኑ ስለ ጤንነታቸውና ስለ ተተኪዎቻቸው ብዙዎች ግምት ሲናገሩ ቆይተዋል። እስከ ዕለተ ሞታቸው ድረስ የኢራን የጦር ኃይሎች፣ የፍትህ ስርዓትና የመንግስት መዋቅር የመጨረሻ ትዕዛዝ የሚቀበሉት ከእሳቸው ነበር። ተተኪ ሊሆኑ ከሚችሉ ግለሰቦች ተተኪው የሚመረጠው አሴምብሊ ኦፍ ኤክስፐርት የተሰኘው 88 የሃይማኖት ምሁራን ስብስብ ቢሆንም የሚከተሉት ስሞች በዋናነት ይነሳሉ። ሞጅታባ ካሚኒ የአሊ ካሚኒ ሁለተኛ ልጅ ናቸው። ከጀርባ ከፍተኛ ተጽዕኖ እንዳላቸውና የሪቮሉሽነሪ ጋርዱን ድጋፍ እንደሚያገኙ ይታመናል። ሆኖም ስልጣኑ ዘውዳዊ እንዳይመስል ስጋት አለ። አሊሬዛ አራፊ ታዋቂ የሃይማኖት ምሁርና የጉባኤው አባል ናቸው። በሃይማኖታዊ መዋቅሩ ውስጥ ተቀባይነት ያላቸው በመሆኑ እንደ ገለልተኛ ተተኪ ሊታዩ ይችላሉ። መሐመድ ባጋር ቃሊባፍ የፓርላማው አፈ ጉባኤና የቀድሞው የጦር አዛዥ ናቸው። የሪቮሉሽነሪ ጋርድ አመራሮች ይበልጥ ተግባራዊ መሪ ከፈለጉ የእሳቸው ስም ሊነሳ ይችላል። የኢራን ሪቮሉሽነሪ ጋርድ ሚና ይህ ድርጅት በኢራን ውስጥ ከወትሮ ጦር ሰራዊት ጎን ለጎን የሚንቀሳቀስ እጅግ ኃያል የጦር ኃይል ነው።
ዓላማው የእስላማዊ አብዮት መርሆችን መጠበቅና የመንግስቱን ህልውና ማረጋገጥ ነው። ከሀገር ውጭ ያሉ ሚስጥራዊ ስራዎችንና እንደ ሂዝቦላ፣ ሐማስና ሁቲ ያሉ ቡድኖችን የማሰልጠንና የማስታጠቅ ኃላፊነት አለበት። ሪቮሉሽነሪ ጋርዱ በኢራን ውስጥ ግዙፍ የግንባታ የነዳጅና የኮሚኒኬሽን ኩባንያዎችን ይቆጣጠራል። የእስራኤል ጥቃት ኢላማዎች የእስራኤል አየር ኃይል ጥቃት በሶስት ዋና ዋና ዘርፎች ላይ ያተኮረ ነው። የአየር መከላከያ ስርዓቶች የኢራንን ሰማይ ለቀጣይ ጥቃቶች ክፍት ለማድረግ ራዳሮችና ሚሳይሎች ባትሪውን ኢላማ አድርገዋል። የሚሳኤል ማምረቻ ተቋማት ለባላስቲክ ሚሳኤሎች ጠንካራ ነዳጅ የሚያመርቱ ፋብሪካዎች ተመትተዋል። ይህ የኢራንን የመተካት አቅም ለረጅም ጊዜ ያዳክመዋል። የሪቮሉሽነሪ ጋርድ የጦር ሰፈሮች በኢራቅና በሶሪያ ድንበር አቅራቢያ የሚገኝ የሎጂስቲክ ማዕከላት ጥቃት ደርሶባቸዋል። ጥቃቱን ተከትሎ አያቶላህ አሊ ካሚኒ ሊጋነንም ሆነ ዝቅ ተደርገው ሊታዩ አይገባም በማለት ኢራን ብሔራዊ ክብሯን ለመጠበቅ አስፈላጊውን እርምጃ እንደምትወስድ በዲፕሎማሲያዊ መንገድ ገልጸው ነበር። ለዛሬው ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።